ስልካችሁ ላይ ያሉ ፋይሎችንና የተለያዩ ዶክመንቶችን ከሰዎች ለመደበቅ የተለያዩ አፕሊኬሽን መፈለግ አብቅቷል። ያለምንም አፕሊኬሽን እንዴት አድርጋችሁ ዶክመንታችሁን ከሰዎች መደበቅ እንደምትችሉ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳረሱ። ቪዲዮውን ላይክ በማድረግ ጀምሩት። ቻናሉን ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ። መጀመሪያ ማድረግ ያለባችሁ ነገር ምንድነው? ወደ ስልካችሁ ፋይል ማኔጀር ሄዳችሁ መደበቅ የምትፈልጉትን ፋይል ኦር መደበቅ የፈለጋችሁትን ዶክመንት ሰሌክት ታደርጋላችሁ። ለምሳሌ እኔ እዚህ ጋር አንድን ኢሜጅ ሰሌክት ላድርግ። እዚህ ጋር ሰሌክት አድርጌ ሪኔም ማድረግ ነው። ሪኔም ስትሉት በዚህ መልክ ያመጣላችኋል። ከዛ በኋላ ግን እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ነገር መጀመሪያ ፋይሉ የነበረበትን ፎርማት መያዝ አለባችሁ። እዚህ ጋር ፒኤንጂ ነው የሚለው ፒኤንጂ ነው ወይስ ጄፒጂ ነው ወይስ ምንድን ነው የሚለውን ነገር በደንብ ፎከስ አድርጋችሁ መያዝ አለባችሁ። አለበለዚያ በኋላ ፋይሉን አክሰስ ማድረግ አትችሉም። በጣም ጥንቃቄ አድርጉ። ስለዚህ ፒኤንጂ የሚለውን ለመደበቅ ወደ ቲኤክስቲ ኦር ወደ ኤፒኬ መቀየር አለባችሁ። እንዳይታይ ለማድረግ ወደ ቲኤክስቲ ተቀይሩታላችሁ። ዜን ኦኬ ብላችሁ ማለፍ ነው። ደን አፍተር ፋይሉ አሁን እዚህ ጋር የለም። ኢሜጅ ፎርማት ኢሜጅ ፎልደር ውስጥ ላይ አታገኙታል፣ አይገኝም ኢሜጅ ፎርማት ውስጥ ማለት ነው። ስለዚህ አሁን ፋይሉን ድጋሚ ለማግኘት ሰርች ማድረግ አለባችሁ። ሰርች አድርጋችሁ ቲኤክስቲ ነው ማለት ብላችሁ ሰርች ማድረግ ያለባችሁ። ልክ ሰርች ታደርጉት በዚህ መልክ ይመጣላችኋል። ከዛ ግን ፋይሉን አክሰስ ማድረግ ብትፈልጉ ሌላ ነገር ነው የሚያመጣላችሁ። ይኸውላችሁ ፎቶ ነበር፣ ነገር ግን ወደ ቴክስት ተቀይሯል። ስለዚህ ምንም አይነት ፋይሉን አክሰስ የምታደርጉበት ወይ አይኖርም ማለት ነው። ነገር ግን እናንተ አክሰስ ማድረግ ስትፈልጉ ሰሌክት አድርጋችሁት ሪኔም ማድረግ ነው። ከቴክስቲ ወደ ፒኤንጂ መቀየር ነው። ለምንድነው ወደ ፒኤንጂ የምንቀይረው? የመጀመሪያ ስሙ ፒኤንጂ ስለነበረ ፒኤንጂ ኦኬ። ከዚህ በኋላ ወደ ቀድሙ ፎልደር ገብታችሁ ቼክ ብታደርጉት አሁን ፋይላችሁን ታገኙታላችሁ። ይሄው ቀደም የነበረው ፎቶ ተመልሷል ማለት ነው። በዚህ መልክ ፋይላችሁን መደበቅ ትችላላችሁ። የትኛውንም ዶክመንትም ቢሆን ቪዲዮም ቢሆን በዚህ መልክ መቀየር ትችላላችሁ። ይሄ ቪዲዮ አሪፍ እንደነበረ አልጠራጠርም። ቪዲዮውን ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ማድረግ ከእናንተ የሚጠበቅ ነገር ነው። ባይ